ሰላም እንዴት ናችሁ? ደህና ናችሁ? እኔ ያለው እንግዲህ ቪዲዮም ብዙ እየለቀኩ አይደለም። ለምን ከስራ ጋር እንትን እያለልኝ አይደለም፣ እየተመቻችልኝ አይደለም። እና ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ለምን ገና ጀማሪ ነኝ፣ አሳድጉኝ፣ አበረታቱኝ። እና ዛሬ ላወራ የመጣሁት ስለ ትዳር ነው። ስለ ትዳር ለምሳሌ አሁን ትዳር ይዘው ከሀገር የሚወጡ ብዙ ሴቶች አሉ። ከመጣን በኋላ ደግሞ ምንቀየር ሴቶች አለን። ያለ ምንም ምክንያት ያለ ምንም ነገር እዛ እያመኑ እያፈቀርኑ እየወደድኑ ኖረን ልጆች ወልደንበት የልጆቻችን አባት ሆኖ በፍቅር ተለያይተን እንመጣና እዚህ ስንመጣ የምንቀየረው ነገር አለብን። ያን የምንቀየር ሴቶች ለምንድን ነው? ወንዱ ላይ ጥፋት አለ ወይስ ምን አድርጎ ነው? ምን አጥፍቶ ነው? ያን ነገር በደንብ ማየትና ማወቅ አለባችሁ። ለምን አንዳንድ ሴት አሁን ስለተፈቀረች ብቻ ስለወደዳት ብቻ የትም አይሄድም ምንም አያመጣም ብላ ጥፋት የምታጠፋ ሴት አለች። እኔ ከጓደኞቼም ተነስቼ ነው። ብዙ ጓደኞቼ አሉ ለሚዲያ ወይም ደግሞ ለቲክቶክ የሚሰጡትን ነገር ለባላቸው ማይሰጡ ሴቶች አሉ። ለባላቸው በቲክቶክ ለሚያወሩት ሰው አክል ቦታ የማይሰጡ ሴቶች አሉ። ለምን? ያን እኮ ባልሽ ነው፣ ያ እኮ ትዳርሽ ነው፣ ያ እኮ ህይወትሽ ነው። ትዳር ማለት እኮ ዝም ብሎ ቀልድ ወይም እቃቃ አይደለም። ትዳር ማለት በቃ አይንሽ በአይንሽ የምታይበት ነው። ልጅ የምታፈሪበት፣ ከቤተሰቦችሽ ቤት ወጥተሽ ሄደሽ ስትገቢበት የነበረሽ ነፃነት፣ ሁሉ ነገር እዛ ባልሽ ጋር ነው ያለው። ለምሳሌ ቤተሰብሽ ጋር ስትኖሪ እና ትዳርሽ ጋር ስትኖሪ ያለሽ ነፃነት የተለያየ ነው አይደል እንዴ? ቤተሰብሽ ጋር ቁጥጥር አለብሽ። የት ወጣሽ፣ የት ገባሽ፣ በምን ዋልሽ፣ በምን ወጣሽ። ባልሽ ጋር ሲሆን ግን ሁሉም በእጅሽ ነው። ሁሉም ነገር በራስሽ ቁጥጥር ነው። ምቾቱም ድሎቱም ሁሉም ነገሩ በራስሽ ቁጥጥር ነው። ያን ነገር ለምን እናበላሸዋለን? ስደት ከወጣን በኋላ ሌላ አይተን ነው ያን ወንድ እንዲጎዳ የምናረገው ወይስ ዝም ብለን የራሱ ጉዳይ ምንም አያመጣም ብለን ነው? ወንድ ልጅ ደግሞ ከቆረጠ ቆረጠ ነው። ምንም አያመጣም ተብሎ ወንድ ልጅ እንትን አይባልም። የፈለገ ቢያፈቅር የፈለገ ቢወድ ጥፋት እስካጠፋን ድረስ እንትን ብሎ ታግሶ አይቀመጥም፣ አይችለንም። ቢያንስ የተወሰነ ጊዜ ሊችለን ይችላል፣ ሊታገሰን ይችላል። ይሆናል አይደለ? ጥፋት ብናጠፋም ሊያልፈን ይችላል። ግን ደጋግመን ያን ነገር ስናደርገው ወንዱም ይሰለቻል። ወንዱም በቃ ሌላ እንዲያይ ውጭ እንዲያይ እናደርጋለን። ያን ማድረግ ደግሞ የለብንም። ወንድ ልጅ ብዙ ጫና ስትፈጥሪበት፣ የሆነ ቦታ ሳሰጩ ስትቀሪ፣ ምቾት እንዲሰማው ካላደረግሽ፣ ሁሌም የት ገባህ የት ወጣህ ካልሹ ምናምን ይቀየራል። ስለዚህ እኛ ሴቶች ጥንቃቄ ማድረግ አለብን። ለምን? ለቤታችን ብለን ለትዳራችን ብለን በቃ በአጠቃላይ ህይወታችን ነው። ትዳራችን ማለት ህይወታችን ነው። ምናልባት ዛሬ ተቸግረን ስደት ወተን ይሆናል፣ ቤታችን ትዳራችን ትተን ስደት ወተን ይሆናል። ግን ነገ ተመልሰን ምንገባበት ቤት ነው። ነገ ተመልሰን ዞረን መግቢያችን ነው ቤታችን። ቤታችን ማለት ትዳራችን ባላችን ነው። ባላችን እስከሌለ ድረስ ቤትም የለንም። ቤት እስካለን ድረስ ደግሞ ባላችንም መኖር አለበት። ለባሎቻችን ቦታ እንስጥ፣ ለባሎቻችን ክብር እንስጥ። ለባሎቻችን በሰው አንቀይራቸው፣ በሰው አንተካቸው፣ ወይም ምንም አያመጣም ብለን እንደፈለግን አንሁንባቸው። ጥንቃቄ እናድርግ። ወላሂ ከምንም ነገር በላይ ጥንቃቄ እናድርግ። ወንድ ልጅ ቆራጥ ነው፣ ይቆርጣል። አንድ ቀን ቆርጦ የሄደ ቀን አይመለስም። ቆርጦ ሄደ ቀን በታምር አይመለስም። ለምን? በቃ ውስጡ ላይ ሸክ ገብተዋል። ሸክ አድርገሽበታል፣ ክፍተት ፈጥረሻል። ትዳርሽ ላይ ክፍተት መፍጠር የለብሽም። ያን ነገር ባደረግን ቁጥር ከነሱ በሸሸን ቁጥር
እነሱም እንትን ያሉ ነው እየሸሹ ውስጣቸው ላይ ክፍተት ልባቸው ላይ ክፍተት እየገባ ይሄዳል። እና ጥንቃቄ እናድርግ ነው እላችኋለሁ እህቶቼ። አላህ ከእናንተ ጋር ይሁን። ያው ጨርሰን ተሳክቶልን ሞልቶልን አገራችን ገብተን በምንፈልገው አይነት ህይወት ምንኖር ሰው አላህ ያድርገን። ለዱዓይ አሚን።